ይሄ ነገር ማነው ትዝታ ያለበት? ይሄ ምንድን ነበር ስሙ? በየአካባቢያችን እኮ ስሙ ይለያል። በእኛ አካባቢ በወሎ ማለት ነው ቁርቁራ ወይም ደግሞ ገባ ይባላል። በዚህ ሰዓት ነው የሚለቀመው። ወይኔ እንዴት እንደምወድኔ ደግሞ እዚህ ትልልቅ ነው ተመልከቱ። ግን እነሱ በይሄ ቃሪያውን ነው የሚበሉት። እኛ ጋር ግን እንደዚህ ቀይ ሲሆን ነው የሚበላው። እስኪ የናፈቃችሁ ኑ ላሳያችሁ። እስቲ በልቅ ማሰብ ግን ይጣፍጣል። እንደኛ ሀገር በነገራችን ላይ እንኳን ሴት ወይ ሳምቡሳ ይጣላል ማለት ይጣፍጣል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመካ ዩቲዩብ ቻናል ተከታታዮች አረፍት ቻናሌን ሰብስክራይብ አድርጉልኝ፣ ሸር አድርጉልኝ። ዩቲዩብ እኮ ዘግቶብኛል፣ ሸሩን ዘግቶብኛል። ወላሂ ቪዲዮ አለቅ ብዬ ሰሞኑን ትቼው ነበረ፣ ከዛ ዘጋብኝ። አሁን ሸሩን እንዲከፍትልኝ እስቲ ሸር አድርጉልኝ። እናንተ ለሸር የደረሳችሁ ሸር አድርጉልኝ። ከ1000 በላይ ሰብስክራይባችሁ የሆነ ማለት ነው እንዲያነሳልኝ እንትኑ እና ሸር አድርጉልኝ። ሸሩን ግጥም አርጎ ዝግት አርጎ ሃርሞኒንም አንስቶብኛል እላችኋለሁኝ። ሰብስክራይብ አድርጉኝ። እንደው በቁርቁራው ይሁንባችሁ። በቦረናው ጌትዬ በቦረ እናቴ በቦረናው ምንድነው ደግሞ የት አካባቢ ነው እንደዚህ በማን ሸህዬ የሚባል አለና እንደዛ ይባላል ይላሉ እንግዲህ እና አልሙሁም አሁን እስኪ ዩቲዩብ በገባው የሚሆንበት በምንም የሚሆንበት እንግዲህ ያንሳልኝ ሼሬን ማለት ነው። ሼሬን ይክፈትልኝ ወይኔንም እንዲመልስልኝ ሰብስክራይብ አድርጉኝ። እኔ ለፍቼ እውነት አሁን በመጠቀም ሰዓት እንደዚህ ያደርገኛል እንዴ? እና ሰብስክራይብ አድርጉኝ፣ ሼር አድርጉኝ። እውነት ግን ከ1000 በላይ ሰብስክራይባችሁ ያላችሁ ማለት ነው ሸር አድርጉልኝ። ሸሩን ይከፍታል በተደጋጋሚ 10 ሰው ወይም ደግሞ እንደ 20 ምናምን ለዚህ ሸር ካረገ ይከፍትልኛል። እና እባካችሁ ሸር አድርጉልኝ። የምወዳችሁ የማከብራችሁ አድርጉልኝ። እሺ ሸር እሺ ውዶቼ። ቁርቁራም ደግሞ አበላችኋለሁ። እና ደግሞ በተለያየ በማንኛውም ሀገር ምንድነው የሚባለው በየአካባቢያችሁ? ኢትዮጵያ ውስጥ እንግዲህ ብዙ የተለያየ ቋንቋ አለ። እስኪ በየአካባቢያችሁ ምን እንደሚባል በኮሜንት አሳውቁኝ እላችኋለሁ። በእኛ አካባቢ እንግዲህ ቁርቁራ ወይም ገባ ይባላል። ወሎ አካባቢ ቆላማ አካባቢ ነው የሚገኘው። ድሮኛ እንጨት ልንሰብር ስንሄድ ማለት ነው ትልልቅዬ ነው እና ዛፉ። በነገራችን ላይ ይሄ እንትን ለፊት የሚቀባው ምንድነው? ቀሲል ይባላል በአፋረኛ። በአማርኛ ደግሞ ምን እንደሚባል አላውቅም። የእሱ ቅጠል ነው። አብዛኛው አፋር ክልል ላይ ቀሲል በጣም ይጠቀማሉ። እና በእኛ አካባቢ ደግሞ ስሙን አላውቀውም። ይሄ የቀሲሉ ስም ማለት ነው። እና እሱ ቅጠሉ በጣም እዛ ቆላማ አካባቢ ትልቅ እየዛፍ ስለሆነ እንደዚህ ወዝ ስናደርገው መሬት ላይ ዣቅ ይላል። እንጨት ልንሰብር ድሮ ስንሄድ ማለት ነው። እና እንበላ ነበረ። የእውነት በጣም ነው የምንወደው። ደግሞ ገበያችን ሐሙስ ነው። ሐሙስ ከሌለ ራሱ ይገዛልን ነበረ። እስኪ ማን ነው እንደኔ በፍቅር የሚወደው? ደስ የሚለው ነገር ደግሞ መጣሁበትን ቤት እንደዚህ የሆነ ገጠራማ ነገር ነው ያመጣሉ። ሞልቷል መዝራአ እና ማሻአላህ ጉሉ ማሻአላህ በጣም ነው ደስ የሚለው ወላሂ። እኔ እንጃ የሆነ የአገሬን ነው የሚመስል፣ ግን ጣዕም የኛ ሀገር ነው የሚጣፍጠው በጣም የኛ ሀገር በጣም ይጣፍጣል። እነሱ ይሄንን ቃሪያው ማለት ነው በጣም ነው የሚበሉት። ይሄን ቀዩን ብዙም አይበሉ። እኔ ደግሞ እዛ ሀገር ላይ ጓሚያ ሲሆን እንደዚህ የሆነ ለመቅላት ጀመር ሲያረግ ነው የምንበላው። ጓሚ ይባላል። የማነው ሰው
በቃ እኔ ጋ ነው እንግዲህ ገና እኮ ደግሞ እና አሁን ይታጠባል፣ ሳህን ላይ እናደርጋለን። ለሰዎቻችን አሁን አሶር ላይ ማለት ነው ይቀርባል ማለት ነው። በጣም ደስ የሚል ፍሩት ደስ የሚል ነው። ሀገራችን እንደዚህ በፍቅር ነው የሚበላው። እዚህም ደግሞ እነሱ በፍቅር ነው የሚበሉት። ስሙ ምን ነበር በአረበኛ ግን? ምንድን ነበረ? ሀያት ኧረ ቆርቆሮሽ ሌላ ነው ስሙ ቆርቆራማ። እኔ አሁን እየነገርኩሽ ነው፣ በእኛ ቋንቋ ነው። ታረቆቹ አይደለም፣ ብርቱካንም አይደለም፣ ወላሂ ሌላ ስም አለው። ሰምቻለሁ ሰውዬው ሲናገር። ምንድን ነበር ስሙ? ብቻ አሁን አልመጣልኝም። ስሙ ግን ሌላ ነው። ቁርቁራም ብርቱካንም አይደለም። ሰው ብረት ታቀረብር ሂግ በጣም ያፍራል። እንዲሁም እና ሰብስክራይብ አድርጉኝ። እሺ ውዶች እወዳችኋለሁ። ሰብስክራይብ ሸር አድርጉልኝ። ባይ